ጉራጌ ክትፎ ቤት አለ የትግሬ ጥሩ ምግብ ቤት አለ የኦሮሞ ሲመጣ ግን ዘረኝነት ነው የኦሮሞ ሲመጣ ግን ፍራቻ ይሄ የራሱ የሆነ ባህላዊ ታሪካዊ ማህበራዊ ኮንስትራክትድ የሆነ ጸረ ኦሮሞ አመለካከት አለ ይሄ ደግሞ አደገኛ ካንሰር ይሄ ለኢትዮጵያ አደገኛ ካንሰር ነው ምክንያቱም የኦሮሞ ማህበረሰብ ከእንግዲህ ተመልሶ አቀርቅሮ የሚሄድበት ዘመን አልፏል ከእንግዲህ የኦሮሞ ማህበረሰብ የኦሮሞ ብሔር የኦሮሞ ህዝብ የራሱን እድል በራስ የመወሰን ትግሉን ምንም ነገር ወደ ኋላ ሊመልሰው አይችልም በጣም ጸረ ፌደራላዊ የሆነ የአማራን ህዝብ ከሌላው ህዝብ ጋር የሚያጋጭ አደገኛ የፖለቲካ አዝማሚያ እየመጣ ነበር የአማራ ብሔረተኝነት አዲስ ነው ይሄንን ብሔረተኝነት ከርክ በላይ ለጥጦ ጦረኛ ብሔረተኝነት የሰርቢያን ብሔረተኝነት የሚመስል ባህሪ እየመጣ ይዞ ነው የመጣው ለምሳሌ በግልጽ ግጭቶች ሲካሄዱ ነበር መተከል የአማራ አካል ነው በጉልበት መመለስ አለብን የሚል ከፍተኛ የሶሻል ሚዲያ ዘመቻ ይካሄዳል አይደለም ብሎ የሚናገር የአማራ ሊቅ የአማራ አመራር ታይም ቀጥሎ 250 ሰው ተገሎ በክልሉ ልዩ ኃይል ጉርጋ ሲከፈርበት ታያለሽ ቅማንት ጥያቄ ያለ የቆየ ያጋጫ ይሄንን በድርድርና በውይይት ከመምታት ይልቅ ይሄ ወያኔዎች ውስጣችን ያደራጇቸው ነው በሚል ከፍተኛ ጦርነት ተካሂዶ የህዝብ ትልልቅ ሲሆን ታያለሽ የወሎ ኦሮሞች የራሳቸው አስተዳደር አላቸው እነዚህ ኦነግ ናቸው ዝም ብሎ ኦነግ ነው በማለት ከፍተኛ ዘመቻ የፕሮፓጋንዳ ዘመቻ ይካሄዳል ቀጥሎ ልዩ ኃይሉ ወደዚህ ገብቶ እርምጃ የሚወስድበት የህዝብ ልቄት የሚወሰድበት ሁኔታ ነው ኦሮሞነት እኔ ኦሮሞ ነኝ ሰጥል ዘረኛ የሚለው ጋር ብዙ መሄድ አትችልም አንድ የኦሮሞ ህዝብ ሚኒመም በራሱ ክልል ላይ በራሱ ሆምላንድ በራሱ ሀገር ላይ ራሱን አስተዳድሮ በራሱ ስርዓት በራሱ ቋንቋ በራሱ ማንነት ለመኖር ይፈልጋል ይሄንን የዘር ፖለቲካ የዘር ፌደራሊዝም ይያሉ እንደ ትልቅ የፖለቲካ ችግር የአማራ ልሂቃን ይዘው የሚሄዱት ቱዴይ ፌደራሊዝም ነው ፌደራሊዝም ደግሞ ለኦሮሞ ህዝብ ትንሿ እንደ አንድ ስንዝር ፈቀቅ ልንለው ማንችለው ጉዳይ ነው በዚህ ሂደት ላይ መፍትሄ ካልመጣ ያማራው ፖለቲካ ኃይል ያለምንም አንገራገር ያለምንም ሌላ ዝባዝንኬ ፌደራሊዝምን ካልተቀበለ የኦሮሞ ማንነትን ካልተቀበለ ታሪካዊ በደሎች በኦሮሞ ላይ የደረሱትን አምኖ ካልተቀበለ ለመተማመን በጣም አስቸጋሪ ነው አብሮ ለመስራትም በጣም አስቸጋሪ ነው መሰራት ያለበት እዚህ ነገሮች ላይ መተማመንና መግባባት መፍጠር የሚያስፈልገው ህወሓትን ለመጣል ብቻ አይደለም ቀብሶን ብልሱማ ኦሮሞ ማቻቱ ለማን ሶቾቴ ባሌን ሶቾቴ አፍረንቆሎን ሶቾቴ ሊጣን ሶቾቴ ቀብሶ ሄዳኑ ተጋጨቱ አደብልሱማ ኦሮሞቲን ከሶቾቴ አደብልሱማ ኦሮሞ ከሰት ኦሮሞታ ቀሁንዳ ከሰት ቀብሳ ቱሪ ከሰት ወሬገማ ቱሪ መገርሳ በሪፋኒ ኡመት ኦሮሞ ቢሊሳ ባፍነ ደኒ ባማለ ዳባ አደብልሱማ ኦሮሞ ደሞ አንጎቲ ባፍነ ደኒ ዲሚቲ ከቀብሳ ቱሪ ከወሬገማ ነይስ ኑቲ ኦሮሞ ዳ ኦሮሞ መናባኔ ጀዳመለ ኑቲ አባው ዳ አባው መናባኔ ደኒ ወሬገማ ቶኮ ካና ላል አባውን ኦሶ ኡመሙ ባቴ ኦሮሞን አሲንጋው አቦ ወደ ዋን ፈደ ደማለ ቁቤ አፋን ኦሮሞ ኃይሌ ፊዳቱ ፊ ሼም መረሻቲቱ ወጀቴ አባው ምትለቹ ቁቤ አፋን ኦሮሞ ጋሩ ኢንስቲትዩሽናላይዝ ከጎዴ በረደርጊ ሰንከሰት ኡመተ ከሰት ከንበርሲሴ ደበሎታ ደብልሱማ ኦሮሞት ኢትስ አ ፋክት ሐቃ ኡጋላ ፈጂሩ አድብልሱማ ኦሮሞ ዮኪሞ ቆንዳሎኒ አድብልሱማ ኦሮሞ ደበሎኒ አድብልሱማ ኦሮሞ የሮሰን ከሰት የሮዋን ሰንጎዳን ዳባ ኦፊፊ ሚቲ አድብልሱማ ኦሮሞ ዳባ ሲያሳን አከምት ላላ አከ መኪና ኡመተ በከተ ኮፉሬ በክብራቲን ጋውት ወሬጋምቶኒ የቁርአን ወር የዚክር ዓለም ለሙእሚኖች ፍቅር ሰላም መጣህልን ታላቁ ወር ሸያጢንን ልታባርር መጣህልን ታላቁ ወር ሸያጢንን ልታባርር ሰላም ይዘህ ከረበና መርተህን አለምስጋና ሱና ሆኖ እንደ ፈርድ ይዘህ መጣህ ካላህ ዘንድ ሱና ሆኖ እንደ ፈርድ ይዘህ መጣህ ካላህ ዘንድ የበረካ የረሕመት የዒባዳ የሰላት የተውበት ወር አንድነት የሐቅ ወዳጅ እውነት የተውበት ወር አንድነት የሐቅ ወዳጅ እውነት አልሐምዱሊላህ የትኛው የቀድሞ ከፍታ የምኒልክ ወረራና ጭፍጨፋ የኃይለሥላሴ የፊውዳል ስርዓት ዘረፋ የመንግስቱ ኃይለማርያም ቀይ ሽብር ፍጅት ወይስ የመለስ ዜናዊ የማዕከላዊ ቶርቸር በጋራ ያለን እንደ ኢትዮጵያ ያለን የዚች 150 አካባቢ የጋራ ታሪክ ነው እንደ ስቴት እንደ መንግስት ከሆነ ከዛ ካለፈ ትግራይ አክሱምን አለው አገው ላሊበላን አለው ኦሮሞ ገዳ አለው ወላይታ ጦዳን አለው
ያ በግል ከሆነ በግል ቡድኖች የራሳቸው ታሪክ አላቸው። እንደ ኢትዮጵያ እንደ አንድ ሀገር እንደ ስቴት ግን በጋራ ያለን ልንመለስበት የምንፈልገውና ብንመለስበት የሚያዋጣን የጋራ ታሪክ የለም። ወደ ምኒልክ ጭፍጨፋ መመለስ የሚፈልግ ያለ አይመስለኝም። ወደ ኃይለ ሥላሴ የፊውዳል ዘረፋ መመለስ የሚፈልግ ያለ አይመስለኝም። ወደ መንግስቱ ኃይለማርያም እብደትና የሽብር ጭፍጨፋ መመለስ የሚፈልግ የለም። ወደ መለስ ዜናዊ አድሏዊና ዜጎችን ሲያኮላሹና ጥርስና ጥፍር ሲነቅሉ ወደ ነበረበት መመለስ የሚፈልግ የለም። የኢትዮጵያ ከፍታ ወደፊታችን እንጂ ወደ ኋላ የለም። አሮጌዋ ኢትዮጵያ ተመልሳ ከመጣች አገር ነው የምትፈርሰው። መንግስትም መጠንቀቅ አለበት። የመንግስት ኃላፊነት ወደፊት መሄድ እንጂ ወደ ኋላ መንሸራተት አይደለም። አየ ዋይ ፍንፍኔ ማለት ዋይ ፍንፍኔ አላ ደራጋ ፈዱ ወረባላ ደራጅ ደፍ ሞጋሱ ወኒ ጋፍ ፍንፍኔ ካቱፊ ኑቱ ለፌቱ ማሙና ይንፈልሚኒ kanaaf asitti dhufa diinni lolan marratti maal sitti fakkaate diinni tokko yooti ganda dhayxee achitti biisiisa goote kan kee yaadatu nutu mana taa'ee ofirraa dhorkuu qofa taa'ee eegganneen nama manatti si dhufanii waa'ee finfinnee yeroo gaafattu atiin qaanfattuu mataan kan kee mammasiraachi qaama kee irraa miilli kun keetii garaan kun keetii mataan kun keetii ijji kun kan eenyuti jettee miti kan gaafattaati qaama namaarraa namni qaama namaa miila kan koo ta'uu argaa duuda koo ta'uu argaa mataan koo ta'uu argaa ijji na gaafatu nagaadhaan jedhu ofuma isaatiif wallaan ammoo qaban jedha nagaatti galatoomaa